በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ተመልካቾቼ እንደምን አላችሁ? እኔ እግዚአብሔር ይመስገን አለሁኝ በቸርነቱ። ሁላችሁም ሰላም ናችሁ ብዬ ተስፋ አደርጋለሁኝ። ዛሬ የመጣሁት እንግዲህ በሰሞኑ አገራችን ላይ አነጋጋሪ ስለሆነው አይሾስፒድ እና ስለ አዶናይ እነዚህ ሰዎች ምን እያደረጉ እንዳለ እኔ በእኔ ፐርስፔክቲቭ እና ከኋላ የሆነ ደባ እንዳለ ይሰማኛል እና ስለዛ እና አንዳንድ ያገኘኋቸውን ኢንፎርሜሽኖች ምን እየተካሄደ ነው ያለው የሚለውን ነገር በእኔ ፐርስፔክቲቭ ወይም በእኔ አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ኦ ኢየሱስ ክርስቶስ ለከ ኃይለ ክብር ወስብሐት ወዘዝክላ እና የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁኝ። እነዚህ ቪዲዮዎችን እያየን የራሳችንን አስተያየትና ሪአክሽን እንሰጣለን ማለት ነው። የመጀመሪያው ቪዲዮዬ አዶናይ ስፒድን 50 ሚሊዮን እናስገባው የሚል ቪዲዮ ነው እና እሱን እንመልከተው። መጀመሪያ ሀገሬ ልጆች ዛሬ እንግዲህ ትልቅ ቻሌንጅ ይዘንላችሁ መተናል። እኔና አይሾው ኢትዮጵያ ማለት ነው። እንደምታውቁት አይሾው ስፒድ ዛሬ ኢትዮጵያ ነው ያለው። እንግዲህ 48 ሚሊዮን ነው 48.2 48 ሚሊዮን 200 ሺህ ሰብስክራይበር ላይ ነው ያለው ዩቲዩብ ማለት ነው። የኛ አላማ ደግሞ ትልቁ ሪከርድ መስበር ነው። ዛሬ 49 ሚሊዮን ወይም ደግሞ 50 ሚሊዮን ካስገባ ነው ደግሞ ትልቅ ተአምር እንፈጥራለን። 50 ሚሊዮኑ እዚህ ኢትዮጵያ ውስጥ ያከብራል ማለት ነው። ይህ ደግሞ ትልቅ የሆነ ነገር ነው። ብዙዎቻችሁ አሁን ማቀሳሰር ምናምን ትሉታላችሁ፣ ግን ጋይስ የዓለም እይታ ውስጥ ነው ያለነው። ልጁ ትልቅ ኢንፍሉዌንስ እና ትልቅ ተጽዕኖ አለው። ለመናናቅና ለማወራረድ አትሞክሩ። ይህ ማድረግ የለብንም። ስለዚህ በተቻላችሁ አቅም እየሄዳችሁ ሰብስክራይብ አድርጉ። ቻሌንጅ ነው። ታሪክ እንስራ። ዝግጁ ነን እኛ። እናንተ ዝግጁ ናችሁ? ይቅርታ አድርጉልኝ እንዳለ this whole thing እኔ አልቀበለውም። ምክንያቱም አንደኛ ልጁ ራሱ አይሾስፒድ የሚባለውን ልጅ በጭራሽ ነው የማይመሳሰሉት ለኔ። እሱ ሆኖ እንዳለ ግን አዶናይ ይሄን አይሾስፒድ የሚባለውን ዩቲዩበር በጣም ፌመስ እናድርገው ብሎ ሲጀምር ይሄ ሰው ባክግራውንዱን ቼክ አድርጓል ወይ? ምክንያቱም ሰብስክራይብ ሲያደርግ አንድ ሰው ያ ሰው የሚያሳያቸውን ነገሮች የሚተገብራቸውን ነገሮች መቼም ለማየትና ለመከታተል ነው አይደለ? በጣም ብዙ ህፃናት፣ በጣም ያንግ፣ በጣም ብዙ ወጣቶች የአዶናይ ተከታዮች ናቸው እና ይሄን ሰው ፎሎ እናድርገው ሲባል ይሄ ሰው ፎሎ ዩቲዩብን ብቻ ሳይሆን ፎሎ የምናደርገው ተግባሩንም ኔክስት ከፎሎ ካደረግነው በኋላ የምንከታተለው ነገሮች ይኖራሉ አይደለ? ስለዚህ እነዚህ ነገሮች እሱ የሚያቀርባቸው ነገሮች ልክ ናቸው ወይስ ልክ አይደሉም የሚለውን ነገር ነው የምናየው። አዶናይ ይህን ማድረጉ ልክ እንዳልሆነ እሱንም ለማሳወቅ ነው እንግዲህ እና አዶናይ እሱ ራሱ ይቅርታ አድርጉልኝ የሚያደርገው ነገር በትክክል ኤክስፔል አልተረዳሁትም። ትንሽ ባክግራውንዱም ቼክ መደረግ አለበት ብዬ ነው የማምነው። ኤኒዌይስ ዳትስ ሌላ ቶፒክ ነው። ግን አዶናይ ማን ነው ፌመስ ለማድረግ ወይም ማን ነው የበለጠ ሰብስክራይበር እንዲያገኝ እየረዳ ያለው የሚለውን በደንብ ነው። አሁን የሚቀጥለው ማሳያችሁ ቪዲዮ አይሾስፒድ ራሱ ቲክቶክ ላይ የለቀቀው ቪዲዮ ነው እና እንዴት ከ666 ጋር እንደሚገናኝ እንየው እስኪ። በአጠቃላይ እንግዲህ እንደምታዩት ነው ልጁ ሰይጣናዊ ነው የሚያደርጋቸው ድርጊቶች፣ የሚደን አደናነሱ፣ አጨፋፈሩ፣ አኳኋኑ በጠቅላላ ከሰይጣን አምላኪ ይመስል ባይ ዘ ወይ ብዙ ፎሎወር እንደዚህ ያላቸው የኢሉሚናቲ አባሎች ናቸው። የተለያዩ መስዋዕት አቅርበው ነው ለሰይጣንም ይሄንን ፎሎወር ይሄንን ፌም የሚሰጣቸውና ይሄም ልጅ በጣም ብዙ የሚታማ ልጅ ነው። ከመታማቱም በዘለለ ደግሞ የሚያደርጋቸው ተግባራቶቹ በጣም ብዙዎቹ ወይም የዚህ መታማቱን ልክነት የሚያሳዩ ናቸውና አሁን ለምሳሌ የሚቀጥለውን ቪዲዮ ደግሞ እንየው። I want to ask you something, man. Yeah, ask me something. Because I watch your videos, man. I actually made a review of one of your videos. All right, what is it? So I forgot what it's called, but you made a video. I want to know, man. Are you gay?
Gay, bro? Only for Ronaldo. Hold on, I want to ask you something, man. What? Listen, man. I know your father is a Christian. Okay. Are you a Christian? Am I a Christian? Okay. See, that's a very, great question, you know what I'm saying? But let me ask you this, okay? No. Answer the question first. It's a great question because a Christian is someone that's repented of their sins, that doesn't support sexual immorality, that's not walking for fame, but living for Jesus, someone who's denying themselves, pick up their cross daily and follow me. I'm not against you trying to make money or making good music, but if you're a Christian, you need to repent of your sins. Otherwise, just like any person here, not just you, you'll find yourself in hell. All right, okay, hold on, wait. So are you a Christian? Hey, let me talk, all right? Are you a Christian? Okay, first of all, I came here to see Ronaldo. I'm in Manchester right now. You're asking me questions about God, okay? I love God, but... Just if you're hey. I want to know. Hey, okay. Let me tell you this. Stop talking to me, sir. Have a nice day. I thought so. The man is gay for Ronaldo. His father's a Christian, and he's afraid to acknowledge the question because he knows what I'm saying is right. እንግዲህ እንደሰማችሁት ነው። ይሄ ሰውዬ ዩቲዩብ ላይ የምታውቁት ሰዎች የፕሮቴስታንት እምነት ተከታይ ነው። ነገር ግን በተለያዩ ቦታዎች ስለ ክርስቶስ የሚሰብክ ነው እና በማንቸስተር ሆኖ እንደዚህ በሚሰብክበት ወይም ስለ ክርስቶስ በሚናገርበት ጊዜ ይሄ አይሾ ስፒድ ሮላንዶን ለማግኘት እዛ ነበርና በክርስቶስ ታምናለህ ወይ መጀመሪያ ግብረ ሰዶም ነህ ወይ ብሎ ጠየቀውና አዎ ለሮላንዶ ግብረ ሰዶም ነኝ ብሎ ተናገረ ማለት ነው። እና ለሮላንዶ ግብረ ሰዶም ነኝ አለ። ነገር ግን አንተ ክርስቲያን ነህ ወይ ብሎ ይጠይቀዋል። ያንን በሚጠይቅበት ጊዜ እሱ ምንድነው የሚለው ይሰማውና መልካም ቀን ብሎት ይሄዳል። ክርስቲያን ነኝ በእግዚአብሔር አምናለሁ ምናምን አይለውም። እና ይሄ እንደዚህ አይነት ሰው ነው እንግዲህ እየተቀበልንና ፌመስ ለማድረግ እየሞከረን ያለ ነው። ቆይ ይሄ ብቻ አይደለም፣ እንቀጥል። ከሁሉም በጣም የሚያስጠላው ደግሞ ሊትል ናስ የሚባል አንድ ዘፋኝ አለ። በጣም ሰይጣናዊ የሆነ ግብረ ሰዶም የሆነ የሚሰራቸው ቪዲዮዎች በጠቅላላ ክርስቶስን ሞክ የሚያደርግ በጣም በቃ ምን ልበላችሁ ኤክስትሪም የሆነ ሰይጣናዊ ሰው ነው ይሄ ልጅ ማለት ነው። አንዳንድ ቪዲዮዎቹን እዚህ ጋር አረግላችኋለሁ። በጣም በቃ he makes fun of Christianity, the Bible, ነቢያቱን ሁሉን በቃ በቪዲዮዎቹ ብዙዎቹ እንደዛ ናቸው። ኮምፕሊትሊ በቃ ግብረ ሰዶም የሆነ ስለ ገነት ስለ ሲኦል ኢቭን ከሰይጣን ጋር መቼም ታውቁታላችሁ። ማታውቁት ግን ከሰይጣን ጋር ራሱ እየደነሰ ሲኦል ውስጥ ገብቶ ምናምን ያሳየ ልጅ ነውና ከሱ ጋር አብረው ላይፍ ገብተው የሚያረጉትን ነገር ደግሞ እኔ I'll do the kiss. Y'all happy? Right, come on. Wait, really? Bro. Really? I'm gonna see you, bro. No. Give me a kiss. No, bro. I'm not gonna kiss you, bro. No, you just about to give me one. No, I wasn't. Yes, he was. You were trolling? እንደምታዩት ነው እንግዲህ ይሄ እንደነገርኳችሁ ልጁ በጣም ሰይጣናዊ የሆነ ኤክስትሪምሊ በቃ ሰይጣን በዚህ ልጅ ሙሉ ለሙሉ የሚገለጽ ሰይጣን ራሱን የሚገልጽበት ሰው ነው። ከሱ ጋር ቁጭ ብሎ ላይቭ እየሰሩ እሱ እንግዲህ የሚለውን ብዙ ትራንስሌት ማድረግ አልፈልግም እና ግብረ ሰዶማዊነትን ተግባራዊ ለማድረግ እንግዲህ ይሄ ካሜራ ፊት ነው። ካሜራ ኋላ እንግዲህ የሚያደርጉትን ነገር እግዚአብሔር ነው የሚያውቀውና ይሄ ልጅ ነው እንግዲህ አምጥተን እኛ በጣም ብዙ ፎሎወሮች ያገኝ። ከዛ በኋላ ይሄ አይሾ ስፒድ ኢትዮጵያ የሚባለው ልጅ እድል ስጠው ምን አይነት እድል ነው የሚሰጠው? ከዛ በተጨማሪ እዚህ ጋር አስገባላችኋለሁ ቪዲዮ ነው። ና ውረድ ከሱ ጋር ጥብቅ ከሱ ጋር ጀግና ከዜሮ ተነሳ። አሁን እንትን አድርግ ጩህ እንደውሻ ዝም ብለህ ከዜሮ በል ወደ ካሜራው አቴንሽን ያዝ አቴንሽን ትኩረት ያዘው ትኩረት በል
ሳሚ የጮህ አይዞህ በእናትህ ጀግና 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 ጎበዝ ትኩረት አድርግ እያለ ነው እየመከራችሁ ነው። እኔ የገረመኝ ነገር የሰው ልጅ ከመቼ ጀምሮ ነው እንደ ውሻ በመጮሁ የተሻለ ህይወት ይሰጠዋል በቃ ማለት ተብሎ እንደ ውሻ ጩህ ማለት በዚህ አይነት እኮ በቃ የሰው ልጅ የምድራዊ ህይወቱን ማለት ራሱን ነፍሱን ሽጦ ወይም ወጣቱ ነፍሱን ሽጦ ለፌምና ለገንዘብ ፌምና ገንዘብን ለማግኘት እየተነሳሳ ነው ማለት ነው። እና በጣም ይሄ ያሳዝናል። እና ወጣቶች በጣም እንድታስቡበት በተለይ ኦርቶዶክሳዊ የሆናችሁ ወጣቶች ከእንደዚህ አይነት በቃ ይሄ አሁን የኖህ ዘመን እየተደገመ ነው። አሁን አይሾ ስፒድ ሲመጣ ኢትዮጵያ አካባቢ የተደረገለት አካባቢ ምናምን እሾክ ምክንያቱም አንደኛ ያለንበት ሲቹዌሽን እንደዚህ ነው ወይ እውነተኛ ኢትዮጵያ አሁን እቺ ናት ወይ የእውነት የምንሰማው ነገር የምናየው ነገር is it really the reality is it really it አንደኛ ሁለተኛ ደግሞ የዓለም ህዝብ እንዲያውቀን ነው። ባያውቀንስ ምን ይሰራልናል? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? እኛ እውቅናችን ሊሆን የሚገባው በሰማይ ቤት ነው በክርስቶስ ዘንድ በቅድስት ሥላሴ በቅዱሳኑ ዘንድ እንታወቅ እንጂ የዓለም ህዝብ ራሱ ግራ ገብቶት ግራ ተጋብቷል። ገባችሁ? እና የምንታወቀው እኛ በሰማይ ቤት ነው። ምንድነው አስቀድማችሁ ጽድቁንና መንግስቱን እሹ። ኢትዮጵያ ወደ እግዚአብሔር ስትጠጋ እግዚአብሔር ፌምም ይሁን ገንዘብም ይሁን የምንፈልገውን ነገር በመልካም መንገድ የሚጠቅመን ከሆነ ይሰጠናል፣ ካልሆነ ግን ይቅር። ገባችሁ? የህብረተሰቡም አቀባበል ለእኔ ትንሽ ኦድ ነው። ምክንያቱም ሪሊ አንደኛ ኢትዮጵያ አሁን ያለችበት ሁኔታ እንደዚህ ሆይ የሚያስብል የሚያስጨፍር የሚያዘፍን አይደለም። አንደኛ እሱ፣ ሁለተኛ ደግሞ እንዳልኳችሁ በዓለም ሊያስተዋውቅ ስለሆነ ይሄን ሰው ከፍ ማድረግ አለብን ብለንም እኔ ትክክል ነው ብዬ በጭራሽ አላስብም። ሌላው ደግሞ በቤተ ክርስቲያን ያደረገው ነገር ነው። ቪዲዮውን እዚህ ጋር አስገባላችኋለሁ። Hey. Huh? Thank you. Some? Yeah, he said kiss. Oh. What is this? What is this? What is this? He's blessing you. He's blessing me? Oh, bless you. Oh, he's saying. I think he's blessing me. Yeah, you gotta explain to me what's going on. This is one of the oldest churches inside Ethiopia. And then what they've done is they've come here to receive you and then also to give you their blessing. Oh. Prepare the traditional ceremony. Oh. Start from here. I will be the guy, so. You'll be my guy? Okay, okay. You know, they see the church, we need to be calm, okay? Be calm? Yeah. Oh, crap, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. እኔ ገረመኝ ነገር እዚህ ጋር ማለት ነው። ልጁ ሲጀመር አጋንንት የሰፈረበት ልጅ ነው። መረጋጋት ራሱ አይችልም። እና ቤተክርስቲያን ውስጥ ሲገባ I can see that like የሆነ ሴትል አልሆነም እና በጣም የሆነ እየተርበተበተ ነገር ነው እና አጋንንቶቹ እየተቃጠሉ ነው ብዬ ነው ማስበው ላይ ያሉት እውነት። እና ጋይዱ ካሙን ተረጋጋ። ምክንያቱም ልጁ he's weird በጣም like ማለት ሰው እንዴት ነው ይሄንን ማለት እንዴት ሰውነታችን ምን ያህል ቢርቀን ነው እንደዚህ አይነት አንደኛ ያልተረጋጋ ሰው የሌለውን ሰው በጣም አግነን የበለጠና ግን ነው። ምክንያቱም ሀገራችን ያስተዋውቅልናል like what እና በጣም አስቆኛል። እዚህ ጋር ተረጋጋ ሲለው ተረጋጋ ማለት በጣም ተመችቶኛል ጋይዱና አያችሁት እንዴት እንደሚሆን I got too much energy right now ይላል። በጣም በቃ አልቻለም። በጣም ተረብሿል ልዩት
ኦኬ እናሳልፍ ቤተክርስቲያን ገባ አወለቀ ጫማውን ደስ ይላል ማውለቁም አንድ ነገር ነው ማለት የበላይ ሰብ እመቤት የቅድስት ድንግል ማርያም ትቁጠርለት እውነት ግን ደግሞ ቤተክርስቲያን ውስጥ ሞር ካልም ሆን ተብሏል ግን በቃ አልቻለም ይሄን ይመስላል እኛም ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ሚውዚየም ምናምን ሄዶ ቢጎበኝ rather than አሁንም ማለት ቤተክርስቲያን የሆነ ቦታ ላይ ሄዶ እንደዚህ አክት ከሚያደርግ ልክ አይደለም ንስሐ አልገባም ንጹህ ያልሆነ ሰው ነው በእርግጠኝነት እንግዲህ ሰውዬ እንዴት እንደሚሆን እያየነው ነው የሚለቃቸውንም ነገሮች እያየነው ነው ከቅድም ካልኳችሁ ሰውዬ ጋርም እንደዚህ ሰርቷልና ቤተክርስቲያን ራሱ ምን በርግጥ አይን ሁሉም ሰው ማለት አባቶችም ቤተክርስቲያን እንድትታወቅ ነው በርግጥ በመልካም አስተሳሰብ ነው ይሄ እንዳለ ሆኖ ግን ይሄ ሰው መፈተሽና ከዛ ደግሞ አለ አይደለ በልኩ አሁን ለምሳሌ አሉ ሚውዚየሞች መስቀል ያሉ መስቀሎች ማየት የሚችልበት በደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሪፕሬዘንትድ የምትሆንበት other than ቤተክርስቲያን አሉ ቦታዎችና እዛ ቦታዎች ቢወሰድ ይችላል ነው ብዬ አስባለሁ ሌላ ደግሞ አሁን በጣም ነው ከሁሉም እግዚአብሔር ይመስገን ያልኩበት ነገር ደግሞ ላሳያችሁ monument what you see here where you see the sun ray shining out of Ethiopia is because at that time almost all of Africa was under colonialism except for Ethiopia. So Ethiopia was a shining example of independence. So that's why we have that bright light because we gave hope. A hope for all black nations that there is a black nation that's not been defeated, that actually won a colonial power, and that it's a hope. And this is where Pan-Africanism is. I never even knew that. Yeah. Chat, I never even knew that. ይሄንን ይመስላል እንግዲህ እንደምታዩት ስለ ኢትዮጵያ ከኢትዮጵያ እንዴት ብርሃን እንዴት እንደሚወጣ ደስ ይላል በጣም እዛ ላይ ኦቨርኦል ልክ ያልሆነ ነገር ነው ግን ደግሞ እግዚአብሔር በዚህም ትክክለኛ የሆነውን ነገር ለማምጣት ይጠቀማል ብዬ አምናለሁ እንደዚህም ሆኖ ግን እኛ ደግሞ መንቃት አለብን እኛ ማለት ዓለም ቢያውቀን ሰዋት እግዚአብሔር ይወቀን እግዚአብሔር ምንድነው አንድ አባት ሲሉ ያነበብኩትኝ don't have friends among people have friends among the saints ይላሉና I mean ይሄንን ደግሞ የሆነ ተለቅ ስናረጋው እኛ አሁን የዓለም ህዝብ ቢያውቀን ባያውቀን አሁን really እዛ ላይ ነው ሐሳባችን መሆን ያለበት ወይስ በንስሐ መመለስ ላይ ሀገራችን ያለችበትን ሁኔታ እያወቅ ነው ያለውን ነገር እያወቅ ነው በንስሐ ለመመለስ መዘጋጀት ነው እንጂ እንደዚህ አይነት ግብረሰዶም የሆኑ ትክክል ያልሆኑ እንደዚህ ሰዎች ሲመጡና እነሱን አንደኛ ፌመስ ማድረግ እነሱን መከተል ለነሱ ደግሞ ኃጢያት እየሰራን ማስተዋወቅ ለዓለም ልክ ነው ብዬ አላስብም እግዚአብሔር ሁላችንን የሚቅር ይበለን በእውነት የኖህ ዘመን እየተደገመ እንደሆነና በቃ በኖህ ዘመን kind of ልክ እንደ ኖህ ዘመን አሁንም በጣም በቃ ብዙ ነገር እየሆነ ስቲል እየተመለስን እንዳልሆነ እያየው ነውና በጣም ያሳዝናል እግዚአብሔር ሁላችንን ይቅር ይበለን በንስሐ ህይወት እንድንመላለስ እሱ ይርዳን እንግዲህ ዛሬ ያዘጋጀሁላችሁ ቪዲዮ ይሄ ነበረ ስለተከታተላችሁኝ አመሰግናለሁ የእናንተስ አስተያየት ምንድነው እስኪ እናንተስ ምን አሰባችሁ አስተያየታችሁን በኮሜንት አስቀምጡልኝ እግዚአብሔር አክብርልኝ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆይ